ያመልሳ እሺ ቆይ ከየት ነው ፎቶዎቹን ያገኙ ያሉት? መወጋቴን እኮ ጎረቤት እንኳን አያውቅም መች ነው አንቺ ጋር የምመጣው የሚሉ ተከታታይ መልእክቶችን ትልክላታለች። አሁን ስልኬን ከፍተዋለሁ ማአት ኢሜል ገብቷል። አሁን ይሄንን ስክሪንሾት አድርጋችሁ ጆርዲን በዛብህ መርሻ የሚለውን you can edit it ፌሚኒስትነትን እቃወማለሁ። ሰላም እንዴት ናችሁ? እንዴት ከርማችኋል? እንዴት ሰንብታችኋል? እንዴት ቆይታችኋል? የተከበራችሁ የዘካስኒ ቤተሰቦች እንኳን በደህና መጣችሁ ወደ ቻናሌ። ዛሬም እንግዲህ በአዲስ ርዕሰ ጉዳይ ዳግም ተገናኝተናል። የዛሬው ደግሞ ትንሽ ጫን ያለ ነው። ከሰሞኑ እንደሚታወቀው እነ ጆርዲን በዛብህና ቤተልሔም አንዳንድ የነሱ ተከታዮች በአጠቃላይ አንዳንድ መረጃዎች እየወጡባቸው ነው ያሉት። ከነዚህ መረጃዎች ጋር ተያይዞ የወጡት መረጃዎች ምንድናቸው? ምንድን ነበረ ሲያደርጉ የነበሩት? በምን ሽፋን ነው የሚለውን ነገር በደንብ እንወያይበታለን ማለት ነው። እናንተም ትዝብታችሁንም አስተያየታችሁንም ኮሜንት ላይ አስቀምጡልኝ። እኔም የተሰማኝን ነገር ወደ እናንተ አደርሳለሁ ማለት ነው። አብራችሁን ቆዩ። ሊዲያ ስለተባለችው ልጅ ይህን ያህል ካልናችሁ እና የነ ጆርዲንን ወገን መሆኗን ማንነቷን ግልጽ ካደረግን ወደ ተገኘው ማስረጃ እንውሰዳችሁ። ጽሁፉ የተገኘው ከሊዲያ አካውንት በመሆኑ በቀኝ በኩል በሰማያዊ የተጻፈው የሊዲያ ጽሁፍ ሲሆን በግራ ደግሞ የጆርዲን እና የቤተልሔም ጽሁፎች ይገኛሉ። ከዚህ ቀደም እነ ጆርዲ ያው ፌሚኒዝም በሚል ሐሳብ ተሸፍነው ተከልለው የራሳቸውን ድብቅ አጀንዳ ሲያራምዱ ነበር የሚሉ የተለያዩ ወቀሳዎች ሲደርሱባቸው ነበረ። ከወቀሳው ጋር ተያይዞ ደግሞ ግማሹ ሲደግፋቸው ግማሹ ሲነቅፋቸው ነበረ። እውነቱ መውጣቱ አይቀርም ሲሉ የነበሩ ብዙ ሰዎች ነበሩና ያው እውነቱ ላይ አሁን በደንብ ተደርሷል፣ ግልጽ ሆኗል፣ ነገሮች ግልጽ ሆነዋል። ግን እንደዚህም ሆኖ ሲደግፏቸው ስለነበሩት ሰዎች ጥቂት ነገር ለማለት ያህል አብዛኞቹ ጆርዲን ሲደግፏት የነበሩት ሴቶች ናቸው። ከሴቶችም ደግሞ ጾታዊ ጥቃት የደረሰባቸው ሴቶች ይመስሉኛል። ምክንያቱም አንዳንድ ጊዜ በውስጣችን ፍርሃት ካለ የሆነ ጊዜ የደረሰብን ጥቃት ካለ ትሮማ ካለብን ያንን ሊያወጣልን የሚችል መደበቂያ መሸሸጊያ ብለን የምናስበውን ሰው እስከ መጨረሻው ድረስ እንደግፈዋለን። ድብቅ አጀንዳ ከጀርባ ይዟል እንኳን ብንባል እኛ የምናስበልጠው ፍርሃታችንን ነው። ፍርሃታችንን ፊት ለፊት ሆኖ እየተጋፈጠልን ያለ ሰው ስለሆነ ለመከተል እንሞክራለን። ያ ይመስለኛል አብዛኛው ሴት ጋር እየተመለከትን የነበረው ይሄ ድርቅ ብለው እውነታውን እያወቁ አሁንም ድረስ የሚከተሏት ማለት ነው። ስለነዚህ ሴቶች ደግሞ እኛ አሁን የጆርዲን ድብቅ አጀንዳ አውጥተን ካወራንበት ከተወያየንበት ትውልድን መጠበቅ አለብን ካልን በኋላ ለነዛም ሴቶች ነፃነት ፊት ለፊት መቆም መቻል አለብን። እስኪ ከዚህኛው መልክቴ ደግሞ እንመለስና የነ ጆርዲ የወጣው ቴክስት ምንድነው፣ ሲነጋገሩ ተያዙ የተባለው ነገር ምንድነው የሚለውን እንስማና እንመለስበታለን። ሊዲያ ግሩፑን ትከፍትና ችግር ውስጥ ነኝ ሞቼ ነበርኩ ስትል ንግግሩን ትጀምራለች። እንደምትመለከቱት ጆርዲንም አውቃለሁ የኔ ፍቅር አንድ ነገር ኮንሽ እሞታለሁ ትላታለች። ከዛ ሊዲያ መልሳ እሺ ቆይ ከየት ነው ፎቶዎቹን ያገኙ ያሉት? መወጋቴን እኮ ጎረቤት እንኳን አያውቅም መች ነው አንቺ ጋር የምመጣው የሚሉ ተከታታይ መልእክቶችን ትልክላታለች። በነገራችን ላይ ውድ ቤተሰቦቻችን ሊዲያ አደጋ ደርሶባት በአሁን ሰዓት ሆስፒታል ነው የምትገኘው። ከዚህ በኋላ እንደምትመለከቱት የግሩፑ ሶስተኛ አባል ቤተልሔም ትመጣና ተስፋ አትቁረጪ ምትወጪበትን መንገድ በቅርቡ እንጨርሳለን፣ በቅርቡ አብራችሁ ትሆናላችሁ ስትል አይዟችሁ ትላችኋለች። ከዛ ጆርዲን ለቤተልሔም ልትሞት እኮ ነው ምንም ነገር ኮምፕሮማይዝ ማድረግ አልችልም ትላታለች ለምትላት ለጆርዲን። ከዛ ሊዲያ ተመልሳ ትመጣና መቼ አይሻለሁ ለምትላት ጆርዲን መምጣት የለብሽም ቃል ግቢልኝ ትላታለች። ጆርዲንም እሺ አልመጣም ምንድነው የምታወሪው እፈልግሻለሁ እኮ ትላታለች። ከዛ ቤተልሔም እንደገና ትመጣና ማረጋጋቷን ትቀጥላለች። ፈታ በሉ ሊዱ በሁለት ሳምንት ውስጥ ትመጣለች ስትል ለማረጋጋት ትሞክራለች። ከዛ ትንሽ ቆየት ብሎ በድጋሚ ሊዲያ ጆርዲንን መምጣት እንደሌለባት ትነግራታለች። ጆርዲን ግን ላይሽ እፈልጋለሁ በእኔ ምክንያት እኮ ነው ኦክሲጅን ውስጥ የገባሽው ትላታለች። ሊዲያ ግን ህይወቷን አደጋ ላይ መጣል እንደሌለባት ትነግራታለች። ምክንያቱም እዚህ ሀገር ብትመጣ አደጋ ሊደርስባት እንደሚችል ስጋት ስለገባትና ይህንን ጠንቅቃ ስለምታውቅ ነው እንዲህ ደጋግማ አትምጪ የምትላት። ከዛ የማረጋጋቱን ስራ የምትሰራው ቤተልሔም አሁንም ትመጣና ተረጋጉ ብላ ሌላ ሐሳብም ታቀርባለች። ኬክሮን የምትባል ሌላ ጓደኛዋ ከሴት ፍቅረኛዋ ጋር ሰላም ስለሆነች እስክትሄድ እሷ እንደምትደብቃት ትነግራታለች። እንግዲህ እዚህ ጋር እንደምትመለከቱት ሴት ለሴት የፍቅር ግንኙነት ያላቸው ጆርዲን እና ሊዲያ ብቻ አይደሉም። ሌሎች ጓደኞቻቸውም
ሌዝቢያኖች ናቸው። ሊዲያን የሚደብቋትም ሴት ለሴት የፍቅር ግንኙነት ያላቸው ሰዎች ናቸው ማለት ነው። እንግዲህ ይህ ነገር ምን ያህል ስር እንደሰደደ በቀላሉ ከዚህ መረዳት ይቻላል። ወደ ንግግራቸው ስንመለስ ሊዲያ ፎቶዎችን ማን እንደወሰደ አላውቅም፣ አደጋ ውስጥ ነኝ ትላለች። አሁንም ይህን ጊዜ ስጋት የገባች ጆርዲን በሙስ ስናደርግ ያለ ፎቶ አለ ወይ ብላ ትጠይቃለች። እንግዲህ የርኩሰታቸው ጥግ የት እንደደረሰ ተመልከቱ። አስቡት ምን ያህል ቀፋፊ ነገር እያደረጉ ደና ሰው መስለው በማህበራዊ ሚዲያ እንደሚመጡና እንደ ንጹህ ሰው የሃይማኖት አባቶችን የሚናገሩት። ቀጥሎ እንደምትመለከቱት ሜክአውት ወይንም አብረው ርኩሰት ሲያደርጉ የሚያሳይ ቪዲዮ እንዲሁም አንድ ፓርቲ ላይ ቢኒያም የተባለ ልጅ ያነሳቸውን ፎቶዎች እንደነበሩ ነገር ግን እንደደለታቸው ትናገራለች። እኛም እነዚህን ፎቶዎችና ቪዲዮዎች እንደደረሱን የምናደርሳችሁ ይሆናል። በመጀመሪያ ኮሜንት ላይ ባለው የቴሌግራም ገጻችን ጆይን እያላችሁ ቆዩን። እዚህ ጋር ደግሞ ጆርዲን ምን እያለች እንደምታጽናናት ጉድ ተመልከቱ። እንዴት እንደምከላከልሽ አላውቅም ካለች በኋላ ወደፊት ተጋብተው ፍቅራቸውን ሼር እንደሚያደርጉ ተስፋ እንደምታደርግ ትናገራለች። ሌላ ጉድ። ቤቴሌም ተመልሳ መታ ለሊዲያ ማንም ሌዝቢያን መሆንሽን አያውቅም፣ ለቴሌግራሙ ስክሪን ሪከርድም ለመሸፋፈን ጥሩ ነገር አድርገናል፣ ማንም አያምናቸውም፣ ደግሞ ቫይራል አልሆነም ስትል ማጽናናቷን ትቀጥላለች። ይህኔ ጆርዲን በ15 ቀን ውስጥ ሊዲያ ወደ እሷ መምጣት ካልቻለች ወደ ኢትዮጵያ እንደምትመጣ ታስጠነቅቃለች። ይህኔ ቤቴሌም በ15 ቀን ውስጥ ሊዲያ ከሀገር እንደምትወጣ ቃል ትገባለች። ሊዲያ ግን አሁንም ቢሆን ቪዲዮና ፎቶዎቿስ ከተገኙ የሚለው ስጋት አልለቀቃትም። እመኑን ከእግዚአብሔር ጋር የእነዚህ ሰዎች መጨረሻ በቅርቡ ይሆናል። የርኩሰት ስራቸውን አሁንም ማጋለጣችንን እንቀጥላለን። ከዚህ ቀጥሎ ለመናገር ይጨንቃልና ብቻ ግን ዞሮ ዞሮ በተለይ ሴቶች በምንሰማው በምናየው ከለላ ለሚሆነን ነገር በጣም ስስ ነው ጎናችንና በጣም መጠንቀቅ መቻል አለብን። ምን ገጠመኝ መሰላችሁ? ስልኬን አይ ቲንክ የተወሰነ ሰዓት ዝግ ነበርና ብዙ እንትን አላልኩትም፣ አላየሁትም። አይ ዋዝ ኦፍ ነገር ከስልኬ። ከዛ አሁን ስልኬን ከፍተዋለሁ፣ ማአት ኢሜል ገብቷል። ማመን ትችላላችሁ? የሆነ 7-8 ኢሜል ገብቶልኛል። ገስዋት ቲክቶክ ላይ ኢሜል እንትኔ ነበር አድሬሴ ነበር። ሶስቱን ኢሜል አድሬሴን ተጠቅመው ዌብሳይቶች ላይ የሆኑ በጣም አላስፈላጊ ወይም እነሱን የኤልጂቢቲውን የፌሚኒዝሙን ምናምን ሐሳብ የሚደግፉ ዌብሳይቶች ላይ ወስደው ኢሜልን አስገብተው ኢትዮጵያ አድሬስ ኢትዮጵያ ከዛ የኔን ኢሜል በኢሜል ከዛ ስሜን ራሱ ሲሞሉ በጣም ያሳቀኝ ፓርት እኔ ስሜ ሲጻፍ በሆነ ፎርም እንትን ይላል ይቀየራልና እሱን እንኳን አያውቁትም በትክክል። ያው ኦብቪየስሊ ኢንተርኔት ፓስፖርቴን ምናምን ማያውቁ ከሆነ ስሜን በትክክል እንዴት እንደሚጻፍ አያውቁም። አንድ ብቻ እነሱ ባሰቡት ትክክል ነው ብለው ባሰቡት መንገድ ስሜን ጽፈው ከዛ ምንድነው ይሄ ኮድ ምናምን ይሄ ፖስታል ኮድ 1000 ምናምን አስገብተው ማአት ቦታ ሰብስክራይብ አድርገዋል። ሶ እኔ ፋራ ብሆን ገብቼ ኢሜሎቹን ስከፍት እንትን ላደርግላቸው ነበር። ኮንፈርሜሽን ይልኩላቸዋል አይደለ? አሁን ባንማር ገብታችኋል። ዩኒቨርሲቲ ባንገባ በቃ ተጫውቱብን ነበር። በጣም ድፍረታቸው ግን ማለት ግን ለምን አስፈለገ ይሄ? ኢሜሉን ስትከፍቱት thank you for supporting ምናምን እንደዚህ ዌብሳይት እና እንደዚህ አይነት አላማ ፕሊዝ ኮንፈርም ዩር ኢሜል ባይ ፕሬሲንግ የሆነ ነገር ምናምን ይልና ያስቀምጥላችኋል። የኮንፈርሜሽን እንትን ትዝካ ካላችሁ ይሄ ቴሌግራም ሀክ ተደርጋችሁ የምታውቁ ሰዎች ካላችሁ ቴሌግራማችሁን ሀክ ለማድረግ የሚላክላችሁ አይነት ሊንክ የለም። ይሄኛው ሀክ ለማድረግ የሚላከው አይነት ሳይሆን የሆነ ኢሜል አዲስ እንትን ላይ አዲስ ዌብሳይት ላይ ገብታችሁ ኢሜላችሁን አስገብታችሁ በየሳምንቱ እንደዚህ ኒውስሌተሮች ጽሁፎች ምናምን እንዲልክላችሁ ሰብስክራይብ የምታደርጉ ከሆነ እንደዛ የሚመጣላችሁ አይነት እንትን አለ ፎርም አለ እና እሱን ልክ ኢሜላችሁን ካስገባችሁ በኋላ እናንተ ኢሜል ነው አይደለም የሚለውን ኮንፈርም ለማድረግ ፓስወርዱ እናንተ ጋር ብቻ ስለሆነ ያለው ማለት ነው ኢሜል ይልክላችኋል። ኮንፈርሜሽን ኢሜል እና ማአት ኮንፈርሜሽን ኢሜል ገብቶልኛል እና ፕሊዝ ኮንፈርም ያንተ ኢሜል መሆኑን ምናምን የሚላለው ከስር ከዛ የሆነች በተን አለች ፕረስ ማድረጊያ። እሷን ፕረስ ካደረኩኝ ኮንፈርም ያደርጋል። የተለየ አዲስ የሚፈጥሩት ነገርም የለም። እውነቱን ለመናገር እውቀትም እንደሌላቸው ያስታውቃል። እንደው አትሊስት ኢሜል ላይ እንኳን ሰው አያውቅም። ብቻ ሰብስክራይብ አድርጌ የሆኑ ጽሁፎች እንዲመጡልኝ ተፈልጓል ፎር ሰም ሪዝን እና በጣም ገብቶኛል
ለምን እንደዚህ ማድረግ እንደተፈለገ እንትናቸውን ኮዛቸውን ዲፌንድ ማድረግ ሳይችሉ ሲቀሩ ሐሳባቸውን በትክክል ዲፌንድ ማድረግ ሲያቀታቸው ሲቀር አሁን በእንደዚህ አይነት መንገድ መጡ ማለት ነውና አይ ኔቨር ኤክስፔክትድ እንደዚህ አይነት ነገር ሶ ይሄ ለኔም ለብዙዎቻችን መማሪያ እንዲሆን በተለይ እዚህ ጉዳይ ላይ እየሰራችሁ ያላችሁ እኔ ይሄ እንትን አይደለም የኔ ኒሽ አይደለም ወይም ረጅም ጊዜ የምቆይበት ቶፒክ አይደለም እንደው አሁን ከረንትሊ በጣም አስቸጋሪ ነገር ነው ቴክኖሎጂን አንደኛ አውቀነው አይደለም እየተጠቀምን ያለ ነው አብዛኛውን ነገር ኢሜል ቲክቶክ በጣም ሲምፕል የሚባሉ ነገሮችን እንኳን አውቀናቸው አይደለም በደንብ አውቀናቸው አይደለም እየተጠቀምን ያለ ነው ከኛ ብሶ ደግሞ ለልጆቻችን ዝም ብለን ስልክ መስጠት ምን ያህል አደጋ እንዳለው ነው ይሄ የሚያሳየውና ወላጆች በጣም መጠንቀቅ ያለባችሁ ቨርቹዋል ኦቲዝም ስለሚባለው ነገር ብቻ ሳይሆን ያያሰባችሁ እንደዚህ አይነት ነገር ውስጥ ራሳቸውን ድንገት ሊያገኙት ይችላሉ ወጥመድ ውስጥ ሊገቡ ይችላሉና በተቻለ መጠን ስልክ ልጆች ነፍስ አውቀው ራሳቸውን መጠበቅ እስኪችሉ ቴክኖሎጂ በደንብ እስኪገባቸው ድረስ በምን ሊጠመዱ ይችላሉ የሚለውን እስኪረዱት ድረስ ስልክ ባንሰጣቸው ብንጠብቃቸው ከዚህ አደጋ ብንጠብቃቸው ጥሩ ነው Guys, I'm just here to say something. አንዴ ይሄንን ኢውሊንግ ግሪን ስክሪን አድርጌው ጆርዲ ኮሜንት አደረገችበት የተባለው ፎቶ ማለት ነው ፌስቡክ ነው መሰለኝ ሶ ከላይ ጆርዲን በዛብህ ኮሜንት ያደረገችው ቢዩቲፉል የሚል አለ ከስር ደግሞ ቴንክ ዩ ዳርሊንግ የሚል አለው ሶ ክሊርሊ ኤዲት ነው ለምን ኤዲት እንደሆነ ልንገራችሁ ቲክቶክም ኢንስታግራምም ፌስቡክም ሲንስ ኢንስታግራም እና ፌስቡክ ደግሞ አንድ ካምፓኒ ስለሚመራው ሰው አሁን ለምሳሌ አበበ ኮሜንት አድርጎላችሁ እናንተ ያንን ኮሜንት ሪፕላይ ስታደርጉት ለከበደ ሪፕላይ አድርጋችኋል አይላችሁም አይደል አበበ ብሎ ነው ስሙን የሚያመጣው ሶ እዚህ ጋር ጆርዲን በዛብህ መርሻ ነው የሚለው ቢዩቲፉል የሚለው አይደል ራሱን ኮሜንት ደግሞ ሪፕላይ አድርጎ ቴንክ ዩ ዳርሊንግ ብሎ ያለው ጆርዲን አሸናፊ መኮንን ነው የሚለው ጆርዲን አሸናፊ መኮንን ሶ አሁን ይሄንን ስክሪንሾት አድርጋችሁ ጆርዲን በዛብህ መርሻ የሚለውን you can edit it right but ሰውየው ሜንሽን ያደረገውን ኤዲት አላረጉትም ወይ ረስተውት I don't know what happened here ይሄኛውና የታችኛው ስሙ ስለማይመሳሰል this is not true መጀመሪያ ሰው እየኮነናችሁ ቪዲዮ ከመስራታችሁ በፊት question አታርጉ ምናምን ያልኩ አይደለም question ማድረግ ትችላላችሁ and everything but አጣሩ መጀመሪያ like make sure that at least ትክክል እንደሆነ አንድን ሰው አኪዩዝ ለማድረግ ያው እቺ ልጅ ወይ ጆርዲን ለመከላከል ወይ ደግሞ እውነታ ነው ብላ ያሰበችውን ነገር ነው እየተናገረች ያለችው ግን አንድ ኮሜንት ላይ የተጻፈ ነገር ላንብብላችሁና እናንተስ ይሄ ነገር ምንድነው የሚመስላችሁ እስኪ ኮሜንት ላይ አስቀምጡልኝ የኔ እህት በማታውቂው ጉዳይ ላይ ገብተሽ ልጅቷን ነፃ ለማውጣት አትልፊ የማታውቁትን ነገር አላውቅም አስረዱኝ ማለት ትልቅነት ነውና ፌስቡክ ላይ ስም ኤዲት ማድረግ ይቻላል ነገር ግን ሪፕሌይ ላይ የተጻፈው የባለቤቱ ስም ብቻ ጭራሽ አይቀየርም በፊት እንደነበረው ነው የሚሆነው እንዲሁም ጆርዲን አሸናፊ መኮንን የሚለው ስም ሲነካ ቀጥታ የሚወስደው ወደ ጆርዲን በዛብህ መሸሻ ወደሚለው አካውንት ነው ንቁ ፕሊስ ብሏል በዚህ ጉዳይ ላይ እንግዲህ እኔም እንደዛ ነው የሚመስለኝ ፌስቡክ ላይ ሪፕሌይ የተደረገ ነገር ላይ ስም የሚቀየር አይመስለኝም ሄደን ኤዲት ብናደርገው እንኳን ስማችንን ፕሮፋይላችን ላይ ማለት ነው የቅድሙ ፌስቡክ ላይ የታየው ቴክስታቸውም በትክክል ተመርምሮ ኤዲት የተደረገ እንዳልሆነ ተረጋግጧል ፌሚኒስትነትን እቃወማለሁ ፌሚኒስትነት መነሻው ለሴት ልጅ መወገን ወይም ማዘን ይመስልና ከዛ እየተነከረ ሲሄድ ወንድን ልጅ ወደ ማንቋሸሽ ሴትን ብቻ ከፍ ማድረግ የወንድን ኔጌቲቭ ነገሮችን ብቻ ያነሱ ሴትን በቃ ለማግነን መሞከር ነው ይሄ ልክ አይደለም እንዳልኩሽ ነው ተፈጥሮ ያልሰጠን ነገር ልናደርገው ልንሆነው አንችልም ትግል ለሚሆንብን ሴት በሴትነቷ ያላትን ነገር አክብራ የምትሰጠው ነገር እንዳላት አምና አቅም እንዳላት አምና ስትኖር ምንም ትግል አያስፈልጋትም ሴት ልጅ ስትፈጠር መጀመሪያ ረዳት እንድትሆነው ነው that means በጣም አቅም አላት ማለት ነው እኮ ረዳት የሚያስፈልገው ሰው ረዳቱ እሱ ያላየውን ነገር የሚያይ እሱ የጎደለውን የሚሞላ ለብቻው መሆኑ መልካም ስላልሆነ ስለዚህ ምንድነው የሚያጣላን አንዱ የሌላው ረዳት ከሆነ መስማማት ነው የሚያዋጣው ወንድም የሴት ጠላት አይደለም ሴትም የወንድ ጠላት አይደለችም አብረው እንዲኖሩ ነው የተፈጠሩት ስለዚህ ባላንስ ማድረግ ነው
ለዛሬ ይሄ ይበቃናል። እንግዲህ ትምህርት እንደወሰዳችሁበት ተስፋ አደርጋለሁ። በቀጣይ ደግሞ የተለያዩ ቪዲዮዎችን ሰብስቤ ይዤላችሁ እመጣለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ቪዲዮ ከተመቻችሁ ደግሞ ላይክ እያደረጋችሁ ፈጣሪ ኢትዮጵያንና ሕዝቦቿን ይጠብቅ። ቸር ሰንብቱ።